ትክክለኛ ጓደኛ እውነተኛ ወዳጅ የልብ ሰው ብሎ ማለት አይደለም ዱንያ አኺራ ሲጠብ እጅ ይዞ ሸፋዓ ሆኖ ከጀሃነም እሳትም ያወጣል። ሰዎች ሁሉ በሚጨነቁበት ምን ልሁን በሚሉበት ቀን ከጎን ቆሞ አለሁ የሚል ነው። በጌታቸው እዝነት ጀነት የሚገቡት ጀነት ከገቡ በኋላ ሁሉም የተሰጣቸውን ጸጋ እየተቋደሱ ባሉበት ጊዜ አንድ ሰው ግን ሰላም ያጣል። ሰላም አጥቶ እረፍት ነስቶት ጌታው ፊት ይቆምና የኔ የምለው ወዳጄ ጀሃነም በእሳት እየተቃጠለ እየተለበለበ እኔ እዚህ ያለው ሰላም እርጋታው ጸጥታው ሙሉ ሊሆንልኝ አልቻለም። ጌታዬ ወዳጄን አምላኬ ጓደኛዬን ያለ ይማጸናል። አላህም ለዚህ ሰው ሲል ወዳጁን ከጀሃነም እሳት ያወጣለታል አሉ። ትክክለኛ ወዳጅ ብሎ ማለት ሳንናገር የሚረዳ ስንናገር ደግሞ ያለ ማስረጃ የሚያምን ፊት ለፊቱ ወንጀል ለመስራት ያፈረው አይደለም ዱንያ አኺራ ሲጠብ እጅ ይዞ ሸፋዓ ሆኖ ከጀሃነም እሳት ያወጣል።